ሃሎ ቤተሰብ እንዴት ናችሁ? ዛሬ ቆይ ወደ ዛሬ ቪዲዮ ከመግባታችን በፊት ማለት ነው እንዴት በደስታ እንደዚህ ልትጀምር ቻልክ? ምንድን ነው የምኮለታተፈው? ይኸው ደስታው ነው ያኮለታተፈኝ ማለት ነው። እንዴት ነው እንደዚህ ፍልቅልቅ የሆንከው ምናምን ነገር ልትሉ ትችላላችሁ። በእናንተ ድጋፍና እርዳታ 9000 ሰብስክራይበር ደርሰናል ማለት ነው። እና እስቲ አጨብጭቦ አንዴ አጨብጭቦ። በጣም የምሬ ነው፣ ደስ ስላለኝ ነው። ደስታዬን ትጋሩኛላችሁ ብዬ አስባለሁ። እውነቴን ነው። ከጀመርኩ ሰዓት ጀምሮ አብራችሁ የነበራችሁ ሰዎች፣ በግሬስ ፋሚሊም በጨረቃ ፋሚሊ ምናምን ነገር ያልተለያችሁኝ ሰዎች አመስግኜ ቪዲዮን ልጀምር ብዬ ነው። በጣም ደስ ስላለኝ ያው እነተን ሳላመሰግን የት መግቢያ ያለኝ እና ሁላችሁንም እውነት እያንዳንዳችሁን ከልብ አመሰግናችኋለሁ። እኔ እንዳስደሰታችሁ ፈጣሪ ደግሞ እናንተን ያስደስታችሁ ይላለሁ። እናንተም ለራሳችሁ ስትሉ አሜን በሉ እና ያው 10,000 ምናምን ነገር በቅርቡ እንገባለን ብዬ አስባለሁ ከፈጣሪ ጋር። እና ብቻ ወደ ዛሬ ቪዲዮ ስንገባ ማለት ነው ትላንት ያው አልመጣንም እንደምታውቁት። ትላንት ሀይሚ አፍልታ ነበር፣ ትንሽ አፍልታ ነበር። ሚፍታ ምናምን ነገር ከሄደበት ምናምን ነገር ከውጭ አገር ቆይታ በኋላ የ3-4 ወር ምናምን ነገር ቆይታ በኋላ ተመልሶ መጥቷል። እንግዲህ እሱንም ዌልካም እያላችሁ ኮመንት ላይ በእኔ ቤት ያው ዌልካም ምናምን ነገር እያላችሁ ኮመንት ላይ ለሱም ጻፉለት። እና ብቻ ግን ትላንት ምንድን ነበር ሲሆኑ የነበረው? ብቻ እኔ ስለ ኳስ አካባቢ ምንም እውነቴን ነው ምንም አውቀው ነገር የለም፣ ግን ማለት ነው ብሩክ የአርሰናል ደጋፊ ምናምን ነገር እንደሆነ አውቃለሁ። እና ሚፍታ ትላንት መጥቶ ቃል አስገብቶ ምናምን ነገር የማንቸስተር አረጋት ማለት ነው። እና ብሩክ ትላንት የተፈጠረውንም ነገር የበፊቶቹንም ፕራንኮች ምናምን ነገር ደማመረና ዛሬ ስጥት አረገላቸው ማለት ነው። እና በጣም ደስ ብሎኛል። በጣም ደስ የሚል ጽድት ያለ ፕራንክ ነው። ግን ማለት ነው ቤተሰብ እውነቴን ነው ትንሽ የምታሳቅቅ አይነት ፕራንክ ናት የዛሬዋ የብሩክ ይሆናላ። እንደ ሰው ምናምን ነገር ጀስት ነገርየው ኖርማል ቢሆን ማለት ይሄ የምርም ቢሆን ኖሮ የሚያሳቅቅ አይነት ነገር ነበር። እና ያው በፕራንክ ምናምን ነገር መሆኑ በጣም ደስ ብሎናል። ብቻ ለማንኛውም ይህን ቪዲዮ እያየን ነው ፈታ የምንለው። በድጋሚ 9,000ዎቻችንም ሁላችንም ከልብ ማመስገን እፈልጋለሁ። እስቲ 9,000 ስለገባ ማለት ነው 900 ላይክ እፈልጋለሁ ቤተሰብ ከእናንተ ከጨረቃን ፋሚሊ ሆነ በፊት የምታውቁኝ ሰዎች 9,000 ላይክ ልነበር አምልጦኝ ማለት ነው። 900 ላይክ ለማስገባት ሞክር። ኮመንት ላይም እንኳን ደስ አለ በሉኝ። በ10,000 ደግሞ በሰፊው እንገናኛለን። በሰፊው አመሰግናችኋለሁ። ብቻ ወደ ዛሬ ቪዲዮ ቀጥታ ከመግባታችን በፊት ግን እኔ ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናሉ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሀሳብ አስተያየቶቻችሁን ከኔ ጋር ደግሞ እኔ በቪዲዮ እናንተ ደግሞ ኮመንት ላይ በነፃነት የተሰጣጣን መቀጠል እንችላለን። በቀጥታ ወደ ቪዲዮ እንግባ። ግን ፍራንክ ነው። እኔ አላስጨንቃችሁም። ፍራንክ ነው ግን እግዚአብሔርን እኔ አንተ ገና ለገና ከውጭ መጣ ብዬ ላዳምጥ ዲያስፖራውንሽና ላዳምጥሽ እግር እንዲህ ትበላለን። ያላዳምጥም የምር አይ ልክ ነው፣ ማዳመጥ አያስፈልግም። እሱማ ግን ማለት ነው አሁን እቺኛዋ ፕራንክ ጽድት ያለች ፕራንክ ትሆናለች ብዬ አስባለሁ። ያላያችሁ ሰዎች እንግዲህ ከኔ ጋር አንድ ላይ እያያችሁ ፈታ ማለት ትችላላችሁ። እስቲ እንዲሳካ እንቋጠር። ያው በእርግጥ ተሳክቶ ነው ቪዲዮን የለቀቀው፣ ግን ማለት ነው እኔ ብሩክ በጣም በፕራንክ እንዲመጣ ስጠብቅ ነበር እና ዛሬ እንግዲህ አግኝቷቸዋል። ምን ውልቅ ቢወጣላቸዋለሁ። ኑሯቸውን ይምሩበት፣ ይድላቸው። ከማንስተር ከቀይ ሰይጣኑ ጋር እህትና ወንድም እንደፈለጋችሁ ነው። የራሳችሁ ኑሮ ትኖራላችሁ። እንተያያለን። ከዚህ በኋላ ልበጠብጥ ነው። ጩሽኝ እናንተም ከኔ ጋር ቆይ ግን ማለት ነው እኔ መጠየቅ የምፈልገው ነገር መመሰላችሁ አሁን ወደፊት ሀይሚና ብሩክ ባልና ሚስት መሆናቸው ምናምን ነገር አይቀርማ። ቆይ የዛን ሰዓት ግን ማለት ነው ባልና ሚስት የግድ አንድ ክለብ ነው መደገፍ ያለበት ወይስ የተለያየ ቢደግፍ ነው ጸዴ? እኔ ስለ ኳስ በእርግጥ ምንም አውቀው ነገር የለም፣ ግን እንደኔ የተለያየ ቢሆን በጣም ቆንጆ ነው። ምክንያቱም መሰላችሁ አንደኛ በቃ አለ ሲፎጋገሩ ምናምን ነገር ያለው ቫይብ ቤት ውስጥ በጣም ደስ ይላል። በጣም ይሆናል። አሁን ተመሳሳይ ቲም ሲሆን ሲደሰቱም በቃ ደስታ ነው ነገር፣ ሲያዝኑ ግን ሁለቱም በቃ ዝም ይላሉ፣ ቤቱ ጭር ይላል ነው። ግን አሁን በዚህኛው ጋር የተለያየ ቲም ሲሆን በቃ ሁሌም አንደኛው ጫጫታ አለ በቃ። ምክንያቱም ከሁለት አንዱ ማሸነፉ ስለማይቀር ጫጫታ ሁሌም አለ፣ ጨዋታው ምናምን ነገር ሁሌም አለ። እና እኔ በበኩል የተለያየ ቲም ቢደገፍ ባይ ነኝ። እናንተ ደግሞ እስቲ አንድ አይነት መደገፍ አለባቸው ወይስ የተለያየ የሚለውን ኮመንት ላይ ጻፉ። የምር ሲሪየስ ነው በእውነት የቀለድኩ አይደለም። እኔ ከዛሬ በኋላ እዚህ ቤት ሚፍታ ኖሮ አልኖርም። ጓደኛችን ነው አውቃለሁ።
እንወደዋለን አውቃለሁ። እሱ እያለ እዚህ ቤት አልኖርም። እኔና አንቺ ብቻችንን እንድንኖር ነው የምፈልገው። ግን ቆይ የምር ስለሚፍታ ምናምን ነገር ማታውቁ ሰዎች እኔ በትንሽ ምናምን ነገር አይቼ ነበር ከዚህ በፊት ያሉ ቪዲዮዎች ምናምን እና በጣም ቆንጆ ጓደኛቸው በቃ ጽድት ያለ እንዴት ልበል ይሆናል እንግዲህ እንደምታውቁት በሃይማኖት አይገናኙም በምንም አይገናኙም። ግን ይህን ሁሉ ጊዜ በምንም በቃ ሳይነጫነጩ ልበል ሳይጣሉ ሳይጋጩ ምናምን ነገር ነው የቆዩትና ምን ያክል መዋደድ እንዳላቸው በእርግጥ ስለሚፍታ ብቻ ሳይሆን ስለ ብሩክም ስለ ሃይሚም ምናምን ነገር ነው ማወራው እና ጀስት ተስማምቶ ማለት እሱ ብቻውን አይ ቲንክ የእስልምና እምነት ተከታይ እዛ ቤት ውስጥ ማለት እና ይሆናላ በጣም በቃ ለመጋጨት ምናምን ነገር ብዙ የሚያጋጩ ነገሮች ይኖራሉ እንደ ሰው ምናምን ነገር ደግሞ በዚህ ኢትዮጵያ ውስጥ ያለ ነው እናውቃለን። ትንሽ ነገር ራሱ በደንብ የምታጋጭበት እና በጣም በቃ ጸደይ ደግ ጓደኛቸው እንደሆነ ምናምን ነገር የምታውቁት ብዙ ልዩነቶች ቢኖሩም ግን ይሆናላ ያንን ልዩነት አቻችሎ ምናምን ነገር ከሁለቱም ሳይድ ከነ ብሩክም ከነ ሃይሚ ምናምን ነገር ሳይድ መቆየት ችሏል። እና በቃ ረዥም ጊዜ አይ ቲንክ አዲስ አበባ ከመጡ ጊዜ ጀምሮ አይደል ሃይሚና ብሩክ አዲስ አበባ ከመጡ ጊዜ ጀምሮ አንድ ላይ ነበር መሰለኝ የቆዩት። ብቻ እኔ ሙሉ ታሪኩ ምናምን ነገር አላውቅም፣ ግን በደንብ ጓደኝነታቸውን የምርም ስለማደንቀው ነው። እዚህ ቤት አንድ ቤት ውስጥ ሆኖ ተስማምቶ መኖር ማለት በተለያየ ሃይማኖት ከተለያየ አይነት አመጣጥ ምናምን ነገር ማይታሰብ ነው፣ እንደ ሰው ልጅ ማይታሰብ ነው። ግን ሀበሾችም ነን በቃ በዛ ላይ ደግሞ በቃ ደስ ይላል። በቃ እንዴት ላስረዳ በጣም ብቻ ጓደኝነታቸው ስለሚመቸኝ ነው። እኔ ብቻ ከተመቸኝ ምናምን ነገር ንገር ውስጥ እናንተም ከተመቻችሁ ንገሩ። ፈልግም ወስኝልኝ የቀረውን ልብስ መጥቼ ወስዳለሁ። ፍፄ ልልከዋለሁ። ሁሉንም ነገር ጫማዎቼንም ፍፄ ልኬ ወስዳለሁ። ከኔ ጋር መኖር ከፈለግሽ ከኔ ጋር መቀጠል ከፈለግሽ ሃይሚ ማስጠንቀቂያ ነው መውጣት አለበት። ግን ቆይ አሁን የትላንትናውን ቪዲዮ ምናምን ነገር አይታችሁ ማለት ነው ሃይሚና ሚፍታ ምናምን ነገር በሌላ ነገር ልጠረጥሩ ዳርዳር ስትሉ የነበራችሁ ሰዎች በትክክል ስነስርዓታችሁን ያዙ። በትክክል በቃ ሃይሚና ሚፍታ ማለት ንጹህ ጓደኛ ማቾች ናቸው እንጂ ክለብ ስላገናኛቸው ምንም በመሀላቸው ላይ የሚፈጠር ነገር አለ ብላችሁ አታስቡ እና የብሩክንም አእምሮ አትበረዙ። እንደዛ ቀልዱን ሳይሆን የምርም እንደዛ የሚወስዱ ሰዎች ስላሉ ነው። እና ንጹህ ጓደኛ መሆን በእርግጥ ሴትና ወንድ ምናምን ነገር ሆኖ ከባድ ነው ግን ማለት ነው። አሁን ጀስት ለብቻቸው አይደለም። አሁን ጀስት ይሄ ሚፍታ ማለት የብሩክም የሃይሚ ምናምን ነገር የነፈፄም ጓደኛ እንጂ የሃይሚ ለብቻ ጓደኛ አይደለም። እና ጀስት ልታቀሳስሩ የምትፈልጉ ሰዎች እያያችሁ ነበር አንዳንድ ቦታ ላይ ስም አልጠቅስም ምናምን ነገር ማንም እንዲህ አለለም። ግን እረፉ በቃ እነሱ ጓደኛ ማቾች ናቸው። እህትና ወንድም ቢባል አይሻልም? እንደዛ እንዲሁም በጣም ይቀላል። ከጓደኛ በላይ እንደዛ እንዲሁም ቀረቤታ አላቸው። እና እንደዛ ብቻ ነው ለማለት ያክል ነው። ጨርሻለሁ። ምሰሚኝ ከሆነ ስሚኝ። ልበሽ የትላንትናው እንትን እኮ ነው። ወይኔ ብሩክን ቅጥል ነው ያደረገችው። እንዲህ ቃል ገብታለች ትላንት። እንዴት ቃል ደግሞ አይታጠፍም። እንግዲህ ያው ሀበሻ ሲተርት ምንድን ነው የሚለው? ያሉት ከሚጠፋ የወለዱት አይጥፋ። ለነገሩ የወለዱት ለምን ይጠፋል? ቃሉ 80 ጊዜ ለምን አይጠፋም? ከባድ ነገር እስካልሆነ ድረስ ማለት ግን ብቻ ቃል አጠባበቃችን በጣም በቃ የጠበቀና በጣም ስትሪክት የሆነች አይነት ነገር ናት ለማለት ያክል ነው። እና የትላንትናዋን የሚፍታን እንትን ሊያፈርስ ምናምን ነገር ማሊያ ይዞ አዲስ ማሊያ ይዞ ምናምን ነገር ነው የመጣው። ብሩክ ግን አይዞ ምንም ተረጋጋ። እኔ አሁን የማንቸስተር ደጋፊ ቢሆን በደንብ እንዲሁም አቃጥለ ነበር። ግን እኔ ስለ ኳስ ምንም የትኛውንም ያክል እውቀት ምናምን ነገር ስለሌለኝ ጀስት ምንም በቃ ማለት አልችልም። እዚህ መሀል ግን ያሉትን ማጠፍ ነውር ነው። ለዛ ነው ሃይሚ መለያውን እንዲህ የጣለችው። ቻችን እንድንኖር እንፈልገው ጓደኛዬን አከብረ ነበር። ከዚህ በኋላ ግን እኛ ህይወት ላይ እየገባ እንድበተብን አልፈልግም። በሷ ፊት ነው የምናገረው። ልብሴን አዘጋጅቻለሁ። ወይ አንተ ትወጣለህ ወይ እኔ እወጣለሁ ከዚህ ቤት። ጨርሻለሁ። ግን ቆይ እውነቴን ነው። እኔ እዚች ቦታ ላይ ማለት ነው የምር ይሆናላ ይሄ ልክ ታናሽ ወንድም ኖረኝ። እኔ በእርግጥ አሁን ከሱ የስንት ዓመት ታናሽ ምናምን ነገር ነው ልሆን የምችለው ከሚፍታ ማለት ነው። ግን የሆነ ታናሽ ወንድም ኖረኝ እንደዛ ምሳቀቅለት አይነት ስሜት ነው የተሰማኝ። የምር ምስኪን ነው ልጁ። እውነት ሚፍታ ማለት ነው የምር ምስኪን ነው። ፈገግታው ራሱ በቃ የእሱ ምስኪንነት ምናምን ነገር ይናገራል። እና
እኔ ፕራንኩ አልፎ እስከሚናገር ድረስ ብሩክ አልፎ እስከሚናገር ድረስ አላስቻለኝም። የምር በትክክል ሲያሳዝነኝ ነበር። አሳዛኝ የሚባል ሰው ማለት ነው። ፊቱ የሚናገርለት አይነት አሳዛኝ ያለ እንደዚ አይነት ሰው ነው ሚፍታ። እስቲ አንጀታችሁን አልበላም? የምር እንዲህ አስተያየቱ ምናምን ነገር እጁን ወደ አለቆልፎ ምናምን ነገር ስታዩ አንጀታችሁን አልበላም ሚፍታ? እኔ ያሳዝኖኛል። የምሬን ነው የምላችሁ ቤተሰብ፣ እኔ ያሳዝኖኝ ነበር። እንዳትነኩኝ፣ ምን እየሆንክ ነው? እንዳትነኩኝ፣ እንዳትነኩኝ። በቃ አልፈልግም። እንደዚህ አይነት ምርጫ ለምንድን ነው የምታስቀምጠው? አልፈልግም ማለት ነው ምን እና ይሁና ታዲያ ትመርጪ እንደው ትመርጫለሽ። ከዚህ በኋላ እዚህ ቤት እኔ እሱ እያለ አልኖርም። ምን ይሆንክ ነው? በቃ ሚፍታ እኔ እሱ እያለ የምሬ ነው ልንገራችሁ ማለት ነው። ብሩክ ከፕራንኩ ውጭ ማለት ነው በትላንትናው ቪዲዮ ተናዷል። እኔ እርግጠኛ ሆኜ የምናገረው ያቺ በመለያዋ ዙሪያ በተነሳችው በክለቡ ዙሪያ በተነሳው ነገር የምርም የተናደደ ይመስለኛል። ለምን አልኳችሁ መሰላችሁ? ይህን ነገር ቪዲዮን ሲጀምር በምን እንትን ፕራንክ አደርጋለሁ ብሎ የተነሳው እየጠረጠርኩት ነው። ይህን ልጅ ሰላም ሊሰጠኝ አልቻለም ምናምን ነገር እያለ ነው። አሁን ግን ዞለ ወደ ኳስ ምናምን ነገር እየገባ ነው እና ውስጡ ላይ የተወሰነች ይሆናል እንዴት ግንፍል ያለች ስሜት እንዳለች እየታየኝ ነው። እኔ አንዳንዴ ነገሮችን ሰው ከእንትኑ መለየት ምናምን ነገር እችላለሁ እና ብሩክ ላይ የሚታየው ንዴት የፕራንክ ምናምን ነገር ሳይሆን የምርም በኳሱ በመለያው እንትን ተናዷል እና እንዲሁም ሀይም እያቃጠልሽው በመለያው እንትን በተለይ ደግሞ ብዙን ጊዜ አርሰናል ተሸናፊ ክለብ ነው ይባል የለ እና በዛች እያቃጠልሽው ምናምን ነገር ቀጥይ የምርም ኧረ በኢየሱስ ስም ግን አይ ኳስ በጣም እውነት የሰውን ቀልብ የሚስብ እና እንዴት ይባል ከስሜት ውጭ የሚያደርግ ነገር እንደሆነ ከቁጥጥር ውጭ በቃ ስሜታችንን ከመቆጣጠር ውጭ እንደሚያደርገን በቃ እኔ በአንዳንድ ሰዎች ነገር አያለሁ እና ብሩክ ላይም ይቺ ነገር ትንጸባረቃለች። የመሰነ ስርዓት በቃ ልቀቂኝ በእናትሽ። ከአንቺ ጋር እራሱ ነው ያልኖርም እዚህ ቤት በቃ አይደለም እያወራሁሽ እሱን ነው እንደምደግፍ። ልቀቀኝ አንተ ወንድ ልጅ ቆረጠ። አትክፈኝ በቃ እኔ አልፈልግም። በዚህ ሰዓት ግን ማለት ነው ሀይሚ ያለችበትን ጭንቀት ማንም ሊረዳ አይችልም። ጀስት አሁን የምትጨነቀው ለምን መሰላችሁ? እንደሚታረቁ ምናምን ነገር እኮ ታውቃለች። አሁን እሷ ያው ፕራንክ እንደሆነ አታውቅም እና አሁን እንደሚታረቁ ምናምን ነገር ታውቃለች። ግን ማለት ነው ይሄ ይሆናል ሰውን ያለ ወንጀሉ ስትወነጅሉት አይነት ነገር ይሆናል። ከዛን ደግሞ እናንተ ሶስተኛ ወገን ሆናችሁ ምንም ነገር እየውን ታውቃላችሁ፣ ግን የሆነ ምንም ማምጣት ሳትችሉ ስትቀሩ እና እንደዚ አይነት ጭንቀት ላይ ናት ሀይሚ እና አይዞሽ አንቺ እስከዛሬ ብሩክን ከሰራሽው አይነት ጭንቀት አይበልጥም ያሳቀቃል። እኔ ቅድምም ያው ቪዲዮን ስጀምር ትንሽ ያሳቀቃል ብያል ነበር። ቪዲዮን ሰውን ከቤት ውጣ ምናምን ነገር ማለት በጣም ያሳቀቃል። ለዛውም በኃይለ ቃል ምናምን ነገር እንትን ማለት በጣም ያሳቀቅ ነው እና ያቺ ሰቀቀን ላይ ናት ሀይሚ ራሱ ያለችው እና አይዞሽ እንግዲህ ምንም ማድረግ አይቻልም። የእጅሽን ነው እያገኘሽ ያለሽው፣ ግን እስቲል አንቺ ያደረግሽውን አይደርስም። በቃ ብሩክ ምናምን ነገር አሁን ያደረገው አንቺ እስከዛሬ 4-5 ምናምን ነገር እኮ ነው ፕራንክ ነው እያየን ምናምን ነገር የተደራረበበት ብሩክ ላይ እና ብሩክ ከዚህ በኋላም አንተ ፕራንክ አድርጋት እንጂ ለሀይሚ እንዳትያዝ በቃ እንዳትሸወድላት። አንድ ይቅርታ ብይሻለሁ። ጤናና እድሜ ስጠኝ። አልፈልግም። እጅህን እንዳታነሳብኝ እሺ። ስነ ስርዓት ይኖር አንቺ እኔ ላይ እጅሽን ትሰነዝሪያለሽ። የራስህ ጉዳይ። ኳስ ነው እንደዚህ የሚያደርገን። ገደል ግባ ስትፈልግ። አንቺ እኔ ላይ እጅሽን ትሰነዝሪያለሽ። ብሩክ ትወና መሀል የምትቀላቀለው ነገር ምንድን ነው? ፕራንክ ነው ያዝከው ወይስ ዝም ማሾፍ ምናምን ነገር ነው የተያያዝከው? ኧረ ተው። ፕራንኩን እኮ ትንሽ ገፋ ምናምን ነገር ማድረግ ትችል ነበር። እኔ እንደ ብሩክ በቃ አሸዋፊ በቃ ቀላጅ የሆነ እንዴት ልበል ይሆናል ፎጋሪ ሰው አላየሁም። የምሬ ነው። ቁም ነገር እንደዚህ ፕራንክ ሊሰራቸው ነገር ቪዲዮ ይዞ ገና በ10-15ኛው ደቂቃ ይቀልዳል። ኧረ ተው። ቢያንስ ቆይ ፕራንክ ስታረገ ራሱ ቁም ነገረኛ ሁን። እና እድሜ ስጠኝና እዚህ ጋር አንተ ውጣልኝ ያልከው እኮ የምር ማንን ይቅርታ ጠይቀው ማንን ነው? አንተ ትወጣለህ አትወጣም? ከዚህ ቤት ትወጣለህ? አዘነ። አንተ ግን ግብዳል እኮ በወጣህ ሆነሃል። ግን ቆይ የምሬን ነው። እቺ ለዚች ፕራንክ እኔ 10/10 ሰጥቻለሁ። ምክንያቱም መሰላችሁ 10/10 እንዴት እንደሰጠው ልንገራችሁ። አንድ አልረዘመም፣ አልተንዛዛም። ቪዲዮ ፕራንኩ ምናምን ነገር አልተንዛዛም። እጥር ምጥን ያለች ፕራንክ ናት።
ብሩክ ለዚች ጎበዝ ነው። ነገር ግን ረዥም ሰዓት ማስጨነቅ ትችል ነበር ሃይሚን፣ በተለይ ሃይሚን ማስጨነቅ ትችል ነበር። ሚፍታ እንደሆነ ያው ወንድ ነው ነገር ይገባዋል። አንተም ወንድ ስለሆንክ ትግባባላችሁ ቢያንስ ይሆናላ። የምርም በቁም ነገር ሳትነጋገሩ እዚች ደረጃ ላይ እንደማደርሱ ግን ሃይሚን ማስጨነቅ ትችል ነበር። ግን ያው እጥር ምጥን ብትልም ጣፋጭ የሆነች ፕራንክ ናት። ተመችቶኛል። እናንተ እስቲ ከ10 ለፕራንኩ ስንት ሰጣችሁ? እኔ 10 ሰጥቻለሁ ብያለሁ። እናንተ ለፕራንኩ ስንት እንደምሰጡ ኮመንት ላይ አስቀምጡ። ቤቱን ላይ ያፈርሳል እኮ ሩዝ በልቶ 102 ኪሎ ገብቷል። ጸልዩለት። ከሳ 102 ኪሎ ከባድ ነው። ጸልዩለት። 102 ኪሎ ኧረ ተው። አሁን ያየነው ልጅ ሚፍታ ነው 102 ኪሎ የገባው ወይስ? ኧረ ተው። እኔ ብሩክ ከራሱ የምትገባ አይመስለኝም። ይቅርና እሱ እንደዚህ ቁመት ምናምን ነገር ኖሮ ማለት ነው። እንደዛ ከሆነማ ማለት ነው እንደዚህ እያስደነገጥ ከሆነ ነገር እንትን ኪሎውን ቀንስለት። ኧረ ተው ሚፍታ፣ ለአንተም ጥሩ አይደለም እንዴ። የምሬን 102 ኪሎ ማለት በጣም ብዙ ነው። ለዛውም በሚፍታ ቁመት። አሁን ከብሩክና ከሱ መሀል ያለውን ልዩነት እንግዲህ እያያችሁ ነው። እና በሱ ቁመት 100 ኪሎ ማለት በጣም ብዙ ነው። እና ለዛ ነው ብሩክን አስደንግጠው እንዲሁም ብለው ይበረታታል። ምክንያቱም ለሱ ውለታ እያዋልክለት ነው። እንዲሁም አሁን እሱን በማስደንገጥ ምናምን ነገር ኪሎን ይቀንሳላ። የጂም የለ የምን የለ የትራንስፖርት የለ ሳይለፋ በቃ ድንግጥ ምናምን ነገር እያለ 2 ኪሎ ጠብ 3 ኪሎ ጠብ እያደረገ እንግዲህ ወደ 70 ወደ 80 ምናምን ነገር ይጠጋል። 100 ኪሎ በጣም ብዙ ነው። እውነቴን ነው፣ በጣም ብዙ ነው። አርሰናል ማን ነው ሲጀመር? ማን ነው ማለት ማን ነው? አርሰናል ምንድን ነው? የህፃን ጨዋታ እየተመለከታችሁ ብሩክ ሊናደር ነው። አርሰናል ሳይሸነፍ የወርቅ ዋንጫ የበላት ቲም ነው። ማንም የመሬ ነው። እኔ አሁን ስለ ኳስ ማለት ነው ቅድምም ብያቸዋለሁ። ይኸው እንዲች ማውቀው ነገር የለም፣ አንድ ማውቀው ነገር የለም። አንድ ተጫዋች ጥራ ነገር ከሆነ ቲም ብትሉ ምንም በቃ ጀስት ጆሮ ላይ የገባውን ዝም ብዬ አንድ ስምና ነገር ልጠራላችሁ ይችላለሁ እንጂ ምንም ማውቀው ነገር የለም። ግን ማለት ነው እስቲ አንድ ጥያቄ ልጠይቃችሁ። እዚህ ውስጥ ብዙ ሰዎች አውቃለሁ፣ ሴት ምናምን ነገር ብትሆንም ኳስ ምናምን ነገር የምታዩ ሰዎች እንዳላችሁ እና እስቲ ከአርሰናልና ከማንቸስተር ዩናይትድ ወይም ደግሞ እንደዚህ እናድርገው፣ ያው በቲም ደረጃ ምናምን ነገር ስለሆነ ጀስት በሌላ ነገር አይደለም። አርሰናል ማለት ብሩክ ነው፣ ማንቸስተር ዩናይትድ ደግሞ እንትን ሃይሚ ናት። እና ከሃይሚና ከብሩክ ማለት ነው በአጭሩ። እና እስቲ የእናንተ ምርጫ ማን ከማን ጋር ረዥም ጉዞ ልትጓዙ ትችላላችሁ? እቺን ኮመንት ላይ እስቲ ጻፍ አድርጉ። ሚስት እንደሚፈልግ ነግሮ የነበረ ይሄንን ልጅ ማግባት የምትፈልጉ ሰዎች በ0909 ሚስት አልካ እንዴ እየተባበርኩ እኮ ነው የማንቸስተር እንድትሆኑ ደግሞ ግን ቆይ ሚፍታ ማለት እስካሁን አላገባም ነው። እኔ በእርግጥ እኔ ብዙም አላውቅም። እንግዲህ እንደነገርኳችሁ ቅርብ ጊዜ ነው እንግዲህ የጨረቃ ፋሚሊ የተቀላቀልኩት። ያው እሱ ጨረቃ ፋሚሊ አለ በሚለው እንውሰድና ሚፍታ ቆየህ እኮ እንደዚህ ከሀገር ለሀገር ምናምን ነገር ስትዞር እንዳትሸመግል፣ አንዴ ዱባይ አንዴ ሳውዲ ምናምን ነገር እያልክ ተው የሆነ ፂም ላይ ምናምን ነገር ሽበት ነጭ ነገር ስታይ ሆናለ ድንግጥ ምናምን ነገር እንዳትል። እና ሀይም ብሩክ ከራሱ ማለት ከአንተ የስንት ዓመት ታናሽ እርግጠኛ ነኝ ያው ታናሻችሁ ምናምን ነገር ነው የሚሆነው። እና እሱ ራሱ እኮ የሆነ በቅርቡ ምናምን ነገር እያየን ተገናኝተው እያየ ምናምን ነገር ሊያገባ ነው። እና ተው በጊዜ ምናምን ነገር አግባ፣ ወይ ደግሞ ብሩክ እንዳለው ምናምን ነገር የእሱ መስፈርት የምታሟሉ ሰዎች በጊዜ በሚፍታ ኢንስታግራም ምናምን ነገር ጻፍ ማድረግ ትችላላችሁ። እኔ ጋም ከፈለጋችሁ ጻፍ ስቀልን ብቻ። ለማንኛውም እንግዲህ ይኸውና ቀልዴም ምናምን ነገር ሳልጨርስ ማለት ነው ዝናብ መጣ። የሚሰማችሁ እንደሆነ አላውቅም፣ ብቻ ዝናብ መጥቷል። ቪዲዮን ኤዲት አድርጌ ምናምን ነገር እስከምለቅ ካልጨረሰ አላውቅም፣ መብራት ምናምን ነገር እኛ ጋር ያው ስለሚሄድ ምናምን ነገር እና ብቻ ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር እና ብሩክ ያለውን የመጨረሻ ነገር ነግራችሁ ቪዲዮን ልጨርስ። ሃይሚ እንግዲህ 300 ሺህ ልትገባ ትንሽ ነው የሚቀራት፣ 4,000 ምናምን በቃ ፎሎወር ብቻ ነው የሚቀራት። እሷን ዛሬ ወይ ደግሞ እስኪቺን ሳምንት ነገር ለመሙላት ሞክር፣ የኔን ደግሞ 10,000 ለማስገባት ሞክር። ግን 9,000ዎቻችሁን የምሬ ነው ከልብ ነው ማመሰግነው። ፈጣሪ በያላችሁበት ደስታችሁን እኔ እንዳስደሰታችሁኝ ፈጣሪ ደስታችሁን እጥፍ ድርብ ያርግላችሁ። ዝናብ ድምፄ ላይ ያሰማ ይችላል። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።